በነገራችን ላይ ቲክታክ ፕላትፎርም ዓለም አቀፍ ኩነቶች የሚከናወኑበት ነው። ከየትኛውም ኮንቲኔንት፣ ከየትኛውም ዓለም፣ ከየትኛውም ወርልድ ከጫፍ ጫፍ ያሉ ኩነቶች ዊዝን ማይክሮ ሰከንድ ይከናወናሉ ማለት ነው። መልካም የሚሆኑ መጥፎ የሚሆኑ ማለት ነው። ከባህላችን በጣም በተቃራኒ የሆነ ያፈነገጠ ኩነት ሁሉ የሚከናወንበት አጋጣሚ ያጋጥማል። ይህን ፊልተር ማድረግ አለብን። ይህን በደንብ ፊልተር አድርገን መጠቀም አለብን። ማመዛዘን አለብን። አናሊስ መስራት አለብን። ባለፈ አንድ የኤአይ ወይም ደግሞ አርቲፊሻል ኢንቴሊጀንስ መግለጫ ሲሰጥ ምንድን ያለ በአርቲፊሻል ኢንቴሊጀንስ የሚለቀቁ ኩነቶችን ወይም ደግሞ ድርጊቶችን መመርመር አለባችሁ፣ ማጤን አለባችሁ፣ ማየት አለባችሁ በደንብ የሚል መግለጫ ላይ አይቻለሁ፣ አንብቤያለሁ ፌስቡክ ላይ ተለቆ። ስለዚህ ይህን መመርመር አለብን፣ መፈተሽ አለብን። ግሎባላይዜሽን ኢትስ ጉድ፣ በጣም መልካም ነው። ዓለምን አንድ መንደር አድርጎልናል። በግሎባላይዜሽን አሁን በጣም ብዙ ነገሮችን መጠቀም እንችላለን። ብዙ መረጃዎችን መለዋወጥ እንችላለን። ብዙ ሀብቶችን ማፍራት እንችላለን። ብዙ ትምህርቶችን መውሰድ እንችላለን። ብዙ ችግሮችን መቅረፍ እንችላለን። በሌላ ሳይድ ደግሞ በደንብ ማየት ይጠበቅብናል ማለት ነው። ግሎባላይዜሽን አሉታዊ ትሩፋትም ይኖረዋል፣ አዎንታዊ የሆነ ትሩፋትም ይኖረዋል ማለት ነው። ስለዚህ ከኛ የሚጠበቀው ምንድን ነው? ፊልተር ማድረግ ማለት ነው። ፊልተር እያደረግን መጠቀም። ዓለም በአንድ ኔትወርክ ተሳስረናል አይደለ? አሁን እዚህ ቁጭ ብዬ የቀረጽኳትን ቪዲዮ ዊዝን ማይክሮ ሰከንድ ቻይና ልታገኘው ትችላለህ፣ አሜሪካ ልታገኘው ትችላለህ፣ እስራኤል ልታገኘው ትችላለህ፣ እዚህ ሱዳን ልታገኘው ትችላለህ፣ እዚህ ጅቡቲ ልታገኘው ትችላለህ፣ እዚህ እኔ ከተማ ልታገኘው ትችላለህ። የምንጠቀማቸውን ኩነቶች፣ ሀሳቦች አስተማሪ የሆኑ ኩነቶችን ወይም ደግሞ አስተማሪ የሆኑ ሀሳቦችን መጠቀም ያስፈልጋል ማለት ነው።